በ1982 በቻይና የሚገኙ 4 ወንድማማቾች ሳይክልና የእጅ ሰዓታቸውን ሽጠው ሕይወታቸውን ለዘላለም የቀየረ ሥራ ላይ ገቡ። $120 ማለትም በወቅቱ የኢትዮጵያ ምንዛሬ 245 ብር የሸጡትን ሳይክልና የእጅ ሰዓት ዶሮ ገዙበት። በዶሮ እርባታና የመኖ ዝግጅት ባገኙት ትርፍም ሊዮንግ ቺንና ወንድሞቹ የቻይና ቀዳሚ ዲታ ሀብታሞች ሆነው ለብዙ ጊዜ ዘልቀዋል። ዓለማችንም በግብርናው የናጠጡ የዓለማችን ቀዳሚ ሀብታሞች መዝገብ ላይ መዝግባቸዋለች። ወንድማማቾቹ ለራሳቸው ያዘጋጁት ከነበረው መኖ የሚተርፈውን ለገበያ ያቀርቡ ነበር። በዚያም ምክንያት በቻይና ውስጥ የታወቀ የመኖ ፋብሪካን አቋቁመው ነበር። እነዚህ ወንድማማቾች ከግብርና ስራው በተጓዳኝ በቻይና የፖለቲካ ዘርፍ ውስጥም ጉልህ ሚና የነበራቸው እንደነበሩ ይነገራል።